ሰላም ጤና ይስጥልኝ የአፍታ ዜና ቤተሰቦች። በትናንትና ዜናችን ላይ ወጣት አትሌት ይሄይስ ታደለው በቅርብ ጓደኛው አትሌት ደረሰ ረታ ድንገት መገደሉን የሚገልጽ አጭር ዜና ማድረሳችንና ስለ ግድያው ዝርዝር ምክንያት ተከታትለን እንደምንመለስ ቃል መግባታችን ይታወሳል። ዛሬ በገባነው ቃል መሰረት መላውን የኢትዮጵያ ስፖርት ቤተሰብ እጅግ በድንጋጤ ውስጥ የጣለውን የዚህን አሳዛኝና አስደንጋጭ ክስተት በስተጀርባ ያሉ አስፈሪ ሚስጥሮች ፍንትው አድርጎ የሚያሳይ ሌላ ሰበር ዜና ይዘንላችሁ ቀርበናል። ይህ ዜና በአትሌቶቻችን ድብቅ ህይወት ውስጥ የነበረውን አስፈሪ ሚስጥር ያጋለጠ ነው። ሁለቱም ወጣቶች ነበሩ። ሁለቱም ነገ ከሀገራቸው አልፈው በዓለም አቀፍ መድረክ የኢትዮጵያን ሰንደቅ ዓላማ ከፍ ያደርጋሉ ተብሎ ከፍተኛ ተስፋ የተጣለባቸው የነገ ውጤታማ አትሌቶች ነበሩ። ነገር ግን በውስጥ በተቋጠረ ጥቁር ቂም፣ በአጉል ባህል በመጠራጠር ምክንያት ጓደኛውን በሽጉጥ ደብድቦ ህይወቱ እንዲያልፍ አድርጎታል። የራሱንና የሀገርን ብሩህ ተስፋ ጨልሞ በገዳይነት ተጠርጥሮ በህግ ጥላ ስር ለመዋል ተገዷል። የቀድሞ አትሌት ይሄይስ ታደለው በሰንዳፋ የልምምድ ሜዳ ላይ የህይወት አጋር የሆነችውን ባለቤቱን እየሰለጠነ በነበረበት ቅጽበት በድንገት በተተኮሰበት የጥይት እሩምታ በዚች ምድር ላይ ዳግም ላይመለስ አሸልቧል። ይህ ግድያ እንዴት ሊፈጸም ቻለ? ሁለቱን ከአንድ አካባቢ የመጡ ወጣቶች እስከዚህ የጭካኔ ጥግ ያደረሳቸው በስተጀርባ ያለው ድብቅ እውነታ ምንድነው? ገዳይ የተባለው አትሌትስ በቁጥጥር ስር ከዋለ በኋላ የተናገረው አስደንጋጭ ቃል ምን ነበር? አፍታ ዜና ዛሬ በዝርዝር ትመለከተዋለች። በሀገራችን የኪነ ጥበብና የኮሜዲ ዘርፍ ውስጥ በስታንዳፕ ኮሜዲ ስራዎች በርካታ ተወዳጅ ትዝታዎችን ያበረከተልን፣ ሁልጊዜም በፊቱ ላይ የማይጠፋው ፈገግታውና በጨዋታ አዋቂነቱ የብዙዎቻችንን የቤት ውስጥ ሳቅ የሞላው ተወዳጁ ኮሜዲያን አሌክስ ወይም በትክክለኛ ስሙ አለማየሁ ጌታቸው በአሁኑ ወቅት በጠና ታሞ በሕክምና ላይ እንደሚገኝ ከቅርብ የሙያ ባልደረቦቹ ከኳስ ሜዳ ሚዲያና ከማህበራዊ ሚዲያ መረጃዎች ተሰምቷል። በደስታ ቀኖቻችን ሁሉ ከጎናችን የነበረውን በሳቅና በፍቅር ልባችንን ያበራውን ይህንን ድንቅ ወንድማችንን በዚህ አስቸጋሪ ጊዜ ብቻውን ልንተው አይገባም። ለመሆኑ ተወዳጅ ኮሜዲያን አሌክስ በአሁኑ ሰዓት በምን አይነት ከባድ የጤና ሁኔታ ላይ ይገኛል? የሙያ አጋሮቹና የቅርብ ወዳጆቹስ ምን አይነት ጥሪ ያስተላለፉ? ሙሉ ዝርዝር ዘገባውን አዘጋጅተናል። አብራችሁን ቆዩ። ቪዲዮን ላይክ አድርጉ፣ ይጨምሩት። ቻናላችንንም ሰብስክራይብ በማድረግ ቤተሰብ ይሁኑ እያል ወደ ዝርዝር መረጃዎች ተሻገርኩ። የኮሜዲያን አሌክስን ስም ስናነሳ በኢትዮጵያ የኮሜዲ ታሪክ ውስጥ ትልቅ ቦታ ያላቸው የጥበብ ስራዎቹ ወዲያውኑ በአይነ ህሊናችን ይመጣሉ። አሌክስ በህዝብ ዘንድ እጅግ ከፍተኛ ተወዳጅነትን አትርፎ ለነበረውና በየቤቱ የሳቅ ማዕበልን ፈጥሮ ለነበረው ዋሻው እንደ የተሰኘው የኮሜዲ ፕሮግራም ከመስራቾች አንዱና ዋነኛው አቅራቢ የነበረ ድንቅ ባለሙያ ነው። ከዚህ በተጨማሪ በአርቲስት ቲቪ ላይ የዘጠናዎቹን ውብ እና የማይረሱ ትዝታዎች የሚያነሳሳ ፕሮግራም በመምራት የብዙዎችን ተመልካቾች ቀልብ መግዛት የቻለ ታታሪ የጥበብ ሰው ነው። በቅርቡ በኢቢኤስ ቲቪ ላይ በሚቀርበውና መላው የኢትዮጵያ ህዝብ በጉጉት በሚከታተለው የቤተሰብ ጨዋታ ፕሮግራም ላይ በመቅረብ ለፕሮግራሙ መሪነት በመወዳደር የላቀ ብቃቱንና የስራ ተነሳሽነቱን ያንን የማይጠፋውን የሳቅ ስጦታውን በተግባር አሳይቶን ነበር። ይህ ሁልጊዜም ሰውን በማክበር በትህትናውና በደስታለታ ጨዋታው የሰውን ጥርስ የማያስከድነው የብዙዎች የሳቅ ምንጭ የሆነው ድንቅ ኮሜዲያን አለማየሁ ጌታቸው በድንገት በገጠመው ከፍተኛና አስደንጋጭ የጤና እክል ምክንያት በአሁኑ ሰዓት በራስ ደስታ ሆስፒታል በድንገተኛ ክፍል ወይም በኢአር ውስጥ ይገኛል። ከኪነ ጥበብ ባለሙያዎች ከቅርብ ጓደኞቹና ጉዳዩን በቅርብ ሆኖ እየተከታተለ ከሚገኘው የኳስ ሜዳ ሚዲያ የወጡ ይፋዊ መረጃዎች እንደሚያመለክቱት የኮሜዲያን የጤና ሁኔታ በአሁኑ ሰዓት ከፍተኛ ጥንቃቄና የሕክምና ክትትል የሚሻበት ጽኑ ሁኔታ ላይ ነው ያለው። ይህ ያልተጠበቀ መርዶ በኪነ ጥበብ አፍቃሪያን በቅርብ ጓደኞቹና በሙያ ባልደረቦቹ ዘንድ ከፍተኛ ድንጋጤና ፍርሃትን፣ ስጋትን ፈጥሯል። ኮሜዲያን አሌክስ የኪነ ጥበብ ሰው ብቻ አይደለም። በኳስ ሜዳውና በጓደኝነቱ እጅግ የሚወደድ
የብዙዎች ወንድም ነው። በመሆኑም የኳስ ሜዳ ሚዲያ የቅርብ ጓደኞቹ፣ አድናቂዎቹና በስራው የተደሰቱ የኢትዮጵያ ሕዝቦች በሙሉ በዚህ አስቸጋሪና ፈታኝ ወቅት ከጎኑ እንዲቆሙ አስቸኳይና ተማጽኖ የተሞላበት ጥሪ ቀርቧል። በደስታ ቀኖቻችን እኛን ሲያሳስቅ ልባችን በፍቅር ሲያበራ የነበረውን ይህንን ምርጥ የኳስ ሜዳ ልጅ ዛሬ በህመም አልጋ ላይ ሆኖ ህይወቱን ለማዳን እየታገለ ባለበት ሰዓት ብቻውን መተው ታሪካዊ ስህተት ይሆናል። አሁን እሱ የእኛን ፍቅር፣ የእኛን አጋርነትና ከማንም በላይ የእኛን ጸሎት ይፈልጋል። ሁሉም የኪነ ጥበብ ቤተሰብ አድናቂዎቹና መልካም ልብ ያላቸው የኢትዮጵያ ህዝቦች በጸሎት በሞራል ድጋፍና በሚቻለው የገንዘብም ሆነ የሕክምና እገዛ ሙሉ ከጎኑ እንድትቆሙ ጥሪያችንን እናስተላልፋለን። ውድ ተመልካቾቻችን ዛሬ እሱ የእኛን ድጋፍና ጸሎት ይፈልጋል። እኛ ከጎኑ ከቆምን ፈጣሪ ምህረቱን ልኮለት ነገ በተሻለ ጤንነት ወደ ወዳጆቹ ወደ መድረኩና ወደዚያ ወደማይጠፋው ውቡ ሳቅ ይመለሳል። በርካታ አድናቂዎችና የሙያ ባልደረቦች ለኮሜዲያን አሌክስ ፈጣሪ ምህረቱን እንዲልክለትና ወደ ቀደመው ጤናው እንዲመለስ ጸሎትና የመልካም ምኞት መልእክቶችን በስፋት እያስተላለፈ ይገኛል። እኛም በአፍታ ዜና ሚዲያ ዝግጅት ክፍል ስም በዚህ ለውዱ የጥበብ ሰው ለሳቅ ምንጫችን ለኮሜዲያን አለማየሁ ጌታችን ፈጣሪ ፈውሱን እንዲያወርድለት ፈጣሪ ምህረቱን ልኮ ከደረሰበት የህመም አልጋ አስቸኳይ እንዲያነሳው ጤንነቱንም በፍጥነት እንዲመልስለት ከልብ እንጸልያለን። እባካችሁ ወገኖቻችን ይህንን መልእክት በሰፊው ሼር በማድረግ አጋሩት። ወንድማችንም ጸሎታችሁን አትርሱ። ለወንድማችንም ጸሎታችሁን አድርሱ። እናንተም ለኮሜዲያን አሌክስ ያላችሁን መልካም ምኞትና የጸሎት ቃል በኮሜንት መስጫው ላይ አስፍሩለት እያልኩ ወደ ቀጣዩ ዜና ተሻገርኩ። ወደ ቀጣይ ወደ ያዝነውና ወደ ዋናው አስደንጋጭ ዜና ከመግባቱ በፊት እነዚህ ሁለት ወጣቶች እነማን ነበሩ የሚለውን መመልከትና ነገሩን ይበልጥ እንድንረዳው ያደርገናል። ጉዳዩ በአሁኑ ሰዓት በሕግ የተያዘና በማስረጃ እየተጣራ ያለ ቢሆንም ለጉዳዩ ቅርበት ያላቸው ወገኖችና የሃትሪክ ስፖርት የውስጥ ምንጮች እንዳረጋገጡት በገዳይነት ተጠርጥሮ በቁጥጥር ስር የዋለው አትሌት ደረሰ ረታ ይባላል። አትሌት ደረሰ ረታ መነሻው ከአማራ ክልል ሰሜን ሸዋ ከደብረ ብርሃን አካባቢ የተገኘ አትሌት ነው። በስፖርቱ ዓለም ውስጥ በፌዴራል ማረሚያ ቤቶች ክለብ በመጨረሻ ለፌዴራል ፖሊስ ክለብ እየሮጠ ያለና በአሰልጣኞች ዘንድ ነገ ትልቅ ደረጃ ይደርሳል ተብሎ ክትትል የሚደረግለት አትሌት ነበር። ከአንድ ዓመት በፊት በቻይናዋ ሁያንግ በተካሄደው ዓለም አቀፍ ውድድር ላይ ማራቶንን 2 ሰዓት ከ12 ደቂቃ ከ0 ሰከንድ በሆነ እጅግ ግሩም ሰዓት በመግባት የተሻለ ደረጃ ይዞ ያጠናቀቀ ሲሆን የቅርብ ጊዜ ምርጥ ሰዓቱም 2 ሰዓት ከ13 ደቂቃ እንደነበር ይነገራል። ይህ ሰዓት በማራቶን ስፖርት ውስጥ ትልቅ ተስፋ ያለው ወጣት መሆኑን ማሳያ ነበር። በሌላ በኩል በተተኮሰበት ጥይት ህይወቱ ያለፈው የቀድሞ አትሌት ይሄይስ ታደለው ነው። አትሌት ይሄይስም ልክ እንደደረሰ ሁሉ ከአማራ ክልል ሰሜን ሸዋ የተገኘ ወጣት ነበር። ይሁን እንጂ ይሄይስ በደረሰበት ከባድ የአካል ጉዳት ምክንያት ራሱ በግል የመሮጥ ዕድሉን አጥቶ ከውድድር ርቆ ነበር። ነገር ግን ከአትሌቲክሱ ዓለም አራቀም። የህይወት አጋርና ባለቤቱ የሆነችውን አትሌት ወርቅነሽ አለሙን እንደግል አሰልጣኝ ወይም ኮች ሆኖ በማሰራት እሷን ለትልቅ ክብር ለማብቃት ቀን ከሌሊት በሜዳ ላይ የሚደክም ጠንካራ ባልና አሰልጣኝ ነበር። ታዲያ እነዚህን ከአንድ አካባቢ በቀሉ በአንድ የስፖርት ማህበረሰብ ውስጥ የሚኖሩ ወጣቶችን እስከ መገዳደል ያበቃቸው ትክክለኛው ምክንያት ምንድን ነው? እርግጥ ነው ዋናውንና ትክክለኛውን ሚስጥር ከእነሱና ከፈጣሪ ውጪ ማንም ሙሉ በሙሉ ሊያውቁ አይችልም። ነገር ግን በመካከላቸው ለረጅም ጊዜ የቆየ ለገላጋይ ያስቸገረና እጅግ ስር የሰደደ ከባድ አለመግባባት እንደነበረ አሰልጣኞቻቸው፣ የቅርብ ጓደኞቻቸው፣ ቤተሰቦቻቸውና አትሌት የሆኑት ሚስቶቻቸው ጭምር በደንብ ያውቁት ነበር። የጸባቸው መነሻ በትክክል በሕግ ፊት ባይረጋገጥም ለጉዳዩ ቅርብ የሆኑ ወገኖች እንደሚናገሩት ከሆነ ግጭቱ የመነጨው በአትሌቶች ዙሪያ ስር ሰዶ ከቆየው ከአጉል ባህል ወይም አምልኮና ድግምት ጋር የተያያዘ ነው።
በውስጥ መረጃዎች መሰረት አንደኛው ወገን በሌላኛው ላይ በእኔና በባለቤቴ ላይ መስተፋቅር አስደርገሃል፣ ድግምት አድርገሃል፣ ህይወታችንንና ሩጫችንን ለማበላሸት አጉል እምነት ተጠቅመሃል በሚል ስሜት የተነሳ ከባድ የመጠራጠር ቂም ነበር። ይህ ጉዳይ በአሁኑ ሰዓት በአትሌቲክሱ ዓለም ውስጥ ትልቅ የውስጥ ደዌ እየሆነ የመጣ አስፈሪ እውነታ ነው። ዛሬ ይህ ድግምትና መጠራጠር በአዲሶቹ አትሌቶች ዘንድ እንደ ወረርሽኝ እየተዛመተ ይገኛል። በአሁኑ ሰዓት በአትሌቶች መካከል አብሮ ልምምድ አለመስራት፣ በውድድር ቦታዎች ላይ በሆቴል ውስጥ ክፍል አብሮ አለመጋራት፣ አብሮ በአንድ ማዕድ አለመብላትና አልፎ ተርፎ ከእገሌ ጋር በአንድ አውሮፕላን ተሳፍሬ ወደ ውጭ ሀገር ውድድር አልሄድም እስከ ማለት የሚደርሱ አስፈሪና ጽንፈኛ ውሳኔዎችን እየተወሰኑ ይገኛሉ። ይህ ደግሞ ቀደም ሲል የኢትዮጵያ አትሌቲክስ የሚታወቅበትን የቡድን ስሜትና ፍቅር ሙሉ በሙሉ እያጠፋው ይገኛል። በአትሌት ደረሰና በአትሌት ይሄይስ መካከል የተፈጠረውን ይህንን አለመግባባት በሰላም ለመፍታት ያልመጣ አስታራቂ ሽማግሌ አልነበረም። የሁለቱ አትሌቶች የቅርብ አሰልጣኞች የሆኑት ፍቅሩና ኢማን መርጊያን ጨምሮ የቅርብ ጓደኞቻቸውንና የሁለቱ ወገን ቤተሰቦች ነገሩ ሳይሻክር ለታረቁ በሚል ዳገት ቢወጡ ቁልቁል ቢወርዱ ሊሳካላቸው አልቻለም። ነገሩ ከአሰልጣኞቹና ከአስታራቂዎቹ አቅም በላይ እየሆነ በመምጣቱ በመጨረሻም ግጭቱ ወደ ሚስቶቻቸው እንዳይገባ በማሰብ ሁለቱ ሴት አትሌቶች በተለያየ አሰልጣኝ ስር በተለያየ ቦታና በተለያየ ሰዓት ልምምድ እንዲያደርጉ እስከማድረግ ተደርሶ ነበር። ነገር ግን በውስጥ የተቋጠረው ጥቁር ቂም በሽማግሌም ሆነ በገላጋይ ሊፈታ ባለመቻሉ በመጨረሻ አንደኛውን ሕይወቱን እንዲያጣ ሌላኛውን ደግሞ ገዳይ እንዲሆን ምክንያት ሆኗል። ታዲያ በዚህች ዕለት ምን ተፈጠረ? ገዳይ የተባለው አትሌትስ እንዴትና የት ነው የሟችን ሕይወት የቀጠፈው? ይህ የብዙዎች ለማወቅ የሚጓጉት ጥያቄ ነው። ክስተቱ የተፈጸመው በሰንዳፋ የልምምድ ቦታ ላይ ነው። በአትሌት ደረሰ ረታ ውስጥ የተፈጠረው አንዳች የማያባራ የቂም ስሜት ተገፋፍቶ በዚያች ዕለት ድንገት ራሱን መቆጣጠር አቅቶት ወደ ሰንዳፋ የልምምድ ሜዳ ያመራል። በዚያች ቅጽበት በእግዚአብሔር ስር ሆኖ የባለቤቱን ሩጫ ለማስተካከል ወደ ሜዳ የወጣውን አትሌት ይሄይስ ታደለው ከሞት ጋር ቀጠሮ እንዳለው ለሰከንድም አላሰበም ነበር። ባለቤቱን አትሌት ወርቅነሽ ዓለሙን ከፊት አስቀድሞ እያሰለጠነ ሰዓት እየያዘላት በነበረበት በዚህ አስፈሪ ሰዓት በድንገት በተተኮሰበት የጥይት አረር ይህችን ዓለም ዳግም ላይመለስባት ለዘላለሙ አሸልቧል። ከግድያው በኋላ ብሩህ ተስፋ የነበረው አትሌት ደረሰ ረታ ራሱን ከአካባቢው ለማሸሽና ለማምለጥ ጥረት ቢያደርግም በአካባቢው የነበሩ ጀግና አርሶ አደሮች በጥይት ድምጽ ተደንግጠው በመውጣትና በመከታተል አትሌቱን በቁጥጥር ስር አውለውታል። በአሁኑ ሰዓት ሰንዳፋ በሚገኘው ማረሚያ ቤት በሕግ ጥላ ስር ሆኖ ጉዳዩ እየታየ ይገኛል። ከዚህ አሳዛኝ ክስተት በኋላ እናም የቀብር ስነ ስርዓቱ ከተፈጸመ በኋላ የቅርብ ወዳጆቹ ወደ ማረሚያ ቤት በመሄድ ጠይቀውት ነበር። ለምን እንዲህ አይነት አስፈሪ ውሳኔ ወሰንክ? ለምን ህይወቱን አጠፋ? በማለት ያቀረቡለት ጥያቄ አትሌት ደረሰ ረታ በከፍተኛ የጸጸት ስሜት ሆኖ በጣም ተፈታተነኝ፣ በጣም ታገለኝ የሚል አጭር ቃል ከመናገር ውጪ ሌላ ምንም አይነት ዝርዝር ማብራሪያ መስጠት እንዳልቻለ የሃትሪክ ስፖርት ኦፊሻል ዝግጅቶች ክፍል ገልጿል። የአትሌት ይሄይስ ታደለው የቀብር ስነ ስርዓትና የአስክሬን ሽኝት ዛሬ ከቀኑ 6 ሰዓት በሚኖርበት ሰንዳፋ በሚገኘው በኬ ማርያም ቤተክርስቲያን ተፈጽሟል። በዚህ እጅግ ልብ ሰባሪና አስለቃሽ ስነ ስርዓት ላይ የአትሌት ቤተሰቦች፣ የቅርብ ጓደኞች፣ አሰልጣኞች፣ አትሌቶችና የበርካታ ስፖርት ማህበረሰብ አባላት በተገኙበት አስክሬኑ በክብር አርፏል። በደረሰበት ጉዳት ምክንያት ራሱ መሮጥ ባይችልም የባለቤቱን ስኬት ለማየት ቀን ከሌት ይደክም የነበረው ወጣቱ አትሌት ይሄይስ ታደለው እንደዋዛ ይህችን ዓለም እና አትሌቲክሱን ለአንዴና ለመጨረሻ ጊዜ ተሰናብቶታል። ውድ ተመልካቾቻችን ይህ ክስተት ለአንድ አካባቢ ብቻ ሳይሆን እንደ ሀገርም እንደ አትሌቲክስም ማህበረሰብ ትልቅ ስብራትና ልብ ሰባሪ አጋጣሚ ነው። ይሁን እንጂ በኢትዮጵያ አትሌቲክስ ፌዴሬሽን እና የኢትዮጵያ አትሌቶች ማህበር እስካሁን ድረስ በዚህ አሳዛኙና አስደንጋጩ ክስተት ዙሪያ ይፋዊ መግለጫ አለመስጠታቸው በብዙዎች ዘንድ ትልቅ ትዝብትንና ቅሬታን ፈጥሯል።
ሁለቱም አካላት በአትሌቶች መካከል የተፈጠረውን ይህንን አደገኛ ግድያና በስተጀርባው ያለውን የአጉል እምነት በመጠራጠር ወደ ሌሎች አትሌቶች እንዳይዛመት ስፖርቱን ወደ ባሰ አደጋ ውስጥ እንዳይከተው በይፋ ማውገዝና ማስተማር ይጠበቅባቸዋል። ከዚህ በፊት በጎረቤት ሀገር ኬንያም በተመሳሳይ የአጉል እምነትና የግል ቂም ምክንያቶች ውድ የሆኑ አትሌቶችና የአሰልጣኞች ሕይወት በጥይትና በግድያ እንደዋዛ መነጠቁን የምናስታውሰው ነው። ይህ በአትሌቶች መካከል ያለውን የአጉል ባህልና እምነት የመጠራጠርና የመጠፋፋት መንፈስ እንደ ወረርሽኝ ሳይዛመት በአሰልጣኞችና በአትሌቶች ስነ አእምሮ ላይ ጠንካራ ስራ ሊሰራ ይገባል። በአትሌቶቻችን ከሰውነት ስልጠና ባለፈ የስነ ልቦናና የሰላም ስልጠና ያስፈልጋቸዋል። እኛም የቻናላችን ዝግጅት ክፍል ለሟች አትሌት ይሄይስ ታደለው ዘላለማዊ እረፍትን ለባለቤቱ አትሌት ወርቅነሽ አለሙ፣ ለቤተሰቦቹ፣ ለጓደኞቹና ለመላው የስፖርት ቤተሰብ በሙሉ መጽናናትን እንመኛለን። እናንተስ በአሁኑ ሰዓት በአትሌቶቻችን መካከል ስላለው መጠራጠርና ስለተፈጸመው አስደንጋጭ ግድያ ምን ታስባላችሁ? የፌዴሬሽኑ ዝምታስ ምን ይመስላችኋል? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።